ሰላም እንዴት ናችሁ? በዛሬው ዕለት የምናወራው እንግዲህ ተማሪዎች እንዴት ነው ለኤግዚት ኤግዛም በተሻለ ሁኔታ መዘጋጀት ያለባቸው ወይም በኤግዚት ኤግዛም ወይም አጠቃላይ ኤግዚት ኤግዛም ብቻ ሳይሆን በአጠቃላይ በኤግዛም ውጤታማ ሊሆኑ የሚችሉት እንዴት በምን አይነት ስትራቴጂ ሊጠቀሙት ነው የሚለው በምናይበት ጊዜ አንደኛ ምን ማድረግ አለባቸው? ቀድሞ ማንበብ አለባቸው። ቀድሞ መዘጋጀት ከኤግዛሙ ቀድሞ ምንድን ነው በትምህርቱ ላይ ፎከስድ የሆነ ስተዲ ማድረግ አለባቸው ማለት ነው። ከዛ በኋላ ኤግዛም እየቀረበ በሚሄዱበት ጊዜ ምን ማድረግ ይችላሉ ማለት ነው? ብሬክ ታይም እየሰጡ ራሳቸው አንግዛይቲ እንዳይሰማቸው ወይም ጭንቀት እንዳይሰማቸው ምን ማድረግ ይችላሉ? ፍሪ ማድረግ ይችላሉ። ግን ቀድሞ ከፈተና በፊት ግን ለኤግዚት ኤግዛም ከሆነ ለምሳሌ ከወራቶች በፊት ቀድሞ መዘጋጀት ይጠይቃል። ለምሳሌ ለቴስት ወይም ለክላስ ፈተና ከሆነ ግን ከቀናት በፊት ቀድሞ ስለዛ ሳብጀክት ዲፕ የሆነ አንደርስታንዲንግ እንዲኖራቸው ቀድሞ መዘጋጀት ይኖርባቸው ማለት ነው። በሁለተኛ ደረጃ ምን ማድረግ አለባቸው? አክቲቭሊ ስተዲ ማድረግ ነው። ወይም በሚማሩበት ጊዜ አክቲቭሊ ኢንጌጅ ማድረግ ነው በሳብጀክቱ ላይ። አክቲቭ ኢንጌጅመንት ማለት ምንድን ነው? ለምሳሌ በሚያነቡበት ጊዜ ምን ማድረግ ሊሆን ይችላል? ኖት ማውጣት ሊሆን ይችላል። ኖቶችን እያወጡ ማንበብ፣ ሾርት ኖቶች እያወጡ ማንበብ ሊሆን ይችላል። ጥያቄዎችን እያወጡ ማንበብ ሊሆን ይችላል። ይህ እንዲሁ ደግሞ ያነበቡትን ሪኸርስ ማድረግ የማስታወስ አቅማቸውን ማሳደግ ሊሆን ይችላል። ማስታወስ መቻል፣ ቪዥዋላይዝ ማድረግ። እንደዛ በማድረግ ምንድን ነው ፊል ኢንጌጅ ማድረግ አለባቸው ማለት ነው። መጽሐፉ ላይ ምንድን ነው ጀስት ፓሲቭሊ ማንበብ ሳይሆን ያንን ምን ያህል አንደርስታንድ ያደርገዋለሁ የሚለውን ነገር ፊል ኢንጌጅ ማድረግ አለባቸው። በሶስተኛ ደግሞ በሚያነቡበት ጊዜ ምንድን ነው ፍሪ ታይም መጠቀም አለባቸው። ለምሳሌ ለ50 ደቂቃ ፎከስድ የሆነ ለረን ካረግን በኋላ ለ20 ደቂቃ ወይም ለ15 ደቂቃ ብሬክ በማድረግ ምክንያቱም የሰው ልጅ ሚሞሪ ምንድን ነው ማለት ነው ልክ ሀሌታ ውሃ የሚመስል አይነት የሚሞሪ አንደርስታንዲንግ አለ። ሰዎች የሚያስታውስ ምንድን ነው መጀመሪያውና መጨረሻው ላይ ያለው ነው። ስለዚህ በመሀል ላይ ያለው ጋፕ ምን መሆን የለበትም፣ ሰፊ መሆን የለበትም። ስለዚህ ጋፕ እየሰጡ ምን ማድረግ አለባቸው ማለት ነው ማንበብ አለባቸው። ምክንያቱም ይህ ምድር የተማሩትን የመረሳት አቅሙ ምን ይላል ይቀንስላቸዋል ማለት ነው። ስለዚህ በየ40 ደቂቃው ወይም በየ50 ደቂቃው እንዳስፈላጊነቱ ምን ማለት ብሬክ እየሰጡ ለ5 ደቂቃ ማንበብ ወይም በእንግሊዝኛ ምን ይሉታል ፖሞዶሮ ቴክኒክ ይባላል ማለት ነው። ያን መጠቀም አለባቸው ማለት ነው። በአራተኛ ደረጃ ደግሞ የበፊት ፈተናዎችን ኤግዛሞችን ምን ማድረግ ካነበቡ በኋላ ፕራክቲስ ማድረግ፣ ስለነዛ ጥያቄዎች ኢንጌጅ ማድረግ፣ ጥያቄዎች የት እንደሚወጡ በምን ያህል ዲፕስ አንደርስታንዲንግ እንደሚጠይቅ ማወቅ አለብን ማለት ነው። ስለዚህ ፓስት የሆነ ኤግዛሞችን ምን ማድረግ አለባቸው ማለት ነው ፕራክቲስ ማድረግ አለባቸው ማለት ነው። በአምስተኛ ደረጃ የተለያየ